8ኛ ክፍል ጣና የምትባል ስልክ ነበረች። በጣም ጥንጥዬ ካወቅሻት ጣና ኦኬ በስልክም አለ ጣና እኔ ጣና ማውቀው ሀይቅ ምናምን ነው። ከዛ ውጭ እኔ ለመጀመሪያ ጊዜ ትንሽ ጣና የምትባል ስልክ ነው 7ኛ ክፍል። ትንሽ ማለት ሳይዟ ናት እንደዚህ ተች አይደለም እና ኦኬ እንትን ነው ትንሿ ስልክ እጅሽ ትንሽ ነው በዛ አይጎዳሽም ያ ታስሽምና አይጎዳኝ እንደዚህ ጠንካራ ነገር ነው የሚሰጥሽ ይጉል መሰራው አታይ አይከብድም። እኔ ያኔ እንዴት ደስ እንዳለኝ ብታይም እዛ ሰዓት ያንን ስልክ ሲይዝ ማለት ነው ወላ ለምን አልቅሼ ስንት ነገር እንትን ብዬ ነው እውነት ባቅሽ ነው ይሰጥሽ ነበር ትርፍና ነበር አረተ ትርፍም ነበርሽ ያኔ ነበር እናንተ ምትወቂ ነበር ያቃለ ያኔ ነበር ሶሻል ሚዲያ ምናምን ተጠቃሚ ነበር ማለት ደህና ነው ችግር የለም አካሉ ደፍና ነው ደርሰሽ አረ ያ እንዴ አጋም እኮ ነው ይደውላል ቴክስት ይጽፋል ፌስቡክ ሁሉ አለው የምርሽ ግን አዎ ፊታቸው ግን አታይማ የሆነ ወይ የልብስ ከረር የሆነ ወይ ቢጫ ምናምን ከረር ካለራሱ ይታያል የምር ያሳያል። ምን እንደዚህ እንዲ በጣም አስጠግተሽ ወደ ነው እንዴት ልበልሽ ብቻ ግን አለው ፌስቡክ አለው እና እሱ ይገርመኛል ማለት ነው። እሷ ስልክ አሁን ያለች አይመስለኝም። ጣና ታውቂያታለሽ? እኔ ጣና ሀይቅ ነው የማውቀው። ከዛ ውጪ ስልክ ሌላስ